በ2026 ሶሻል ሚዲያ ለመጀመር ሚኒመም ሪኳየርመንቱ ምንድነው? የሚያስፈልጋችሁ ግብአት ምንድነው? የምትጠቀሙት ነገር ምንድነውና የሚያስፈልጋችሁስ አይዲያ ኒሽ የትኛው ኒሽ ነው አሪፍ የሚለውን ነገሮች በዚህ ቪዲዮ እንመለከታለን። ቤተሰብ ያልሆናችሁ ሰዎች ሰብስክራይብ ያደርጋችሁ የደውላ ምልክት ያበራችሁ ሰብስክራይብ አድርጉ። ይህ ቻናል ለቁም ነገር እና ለቁም ነገር ብቻ የተዘጋጀ ቻናል ስለሆነ ይሄንን ቻናል ብትቀላቀሉ ትጠቀማላችሁ እንጂ አትጎዱም። ማንም የማይነግራችሁን አይዲያዎች ከየትም የማታገኟቸውን የቪዲዮ ሐሳቦች፣ የሶሻል ሚዲያ ኮንቴንቶች በዚህ ቻናል ማግኘት ትችላላችሁ። ከናንተ ምንም የምንደብቀው ነገር አይኖርም። ብዙ ነገሮችን አብረን ዲስከቨር እናደርጋለን። ብዙ ነገሮችን ሼር እያደረግን ከናንተ ጋር አብረን እናድጋለን። ስለዚህ ቤተሰብ መሆናችሁ ይጠቅማችኋል እንጂ አይጎዳችሁም። ሰብስክራይብ ያደርጋችሁ ተቀላቀሉን። የደውል ምልክቷን አብሩ። ቪዲዮ በተለቀቀ ቁጥር እንዲደርሳችሁ። ቀጥታ ወደ ዛሬ ቪዲዮአችን እንገባለን። ሶሻል ሚዲያ ለመጀመር ምንድነው የሚያስፈልገው ወይም ደግሞ ዩቲዩብ ለመጀመር በ2026 ምንድነው የሚያስፈልገው የሚለውን ነገር ስናይ የመጀመሪያ የሚያስፈልገን ነገር አሪፍ ካሜራ ያለው ስልክ ቢኖረን በጣም በቂ ነው። ይህ ሚኒመም ሪኳየርመንት የሚባለው አሪፍ ካሜራ ያለው ስልክ ነው። ሌሎቹ ነገሮች ትርፍ እንደ ሌግዠሪ ነው የሚቆጠሩት። በአሁኑ ሰዓት በስልካችን ብዙ ተአምራትን መስራት እንችላለን። በስልካችን ብዙ ነገሮችን ክሬት ማድረግ እንችላለን። ኤአይ ጀነሬት ያደረገ ኮንቴንት ልንሰራው እንፈልግ በስልካችን ብቻ ተጠቅመን መስራት እንችላለን። እንደዚህ ደግሞ ራሳችንን ቪዲዮ ሪከርድ አድርገን በራሳችን ፊት እያሳየን መስራት የምንፈልጋቸው ኮንቴንቶች ከሆኑ ደግሞ ልክ እንደዚህ መስራት እንችላለን። ይሄንን ቪዲዮ ያውን ስልክ ተጠቅሜ ነው እየሰራሁኝ ያለሁት እና ይሄ ኤርፎን ማይክ ስላለው ሪከርድ ለማድረግ ቆንጆ ድምጽ ለማውጣት ይሄንን ኤርፎን እጠቀማለሁ። ስለዚህ እንደ ሚኒመም ሪኳየርመንት ይህ በጣም በቂ ነው። ኦፍ ኮርስ ካሜራ ቢኖርን የተሻለ ኳሊቲ የተሻለ ኢሜጅ ኳሊቲ እስከ 4K የሚቀርጹ እንደዛ አይነት ሌግዠሪ ነገሮች ኒክ ማይክ ቢኖረን ኦር ደግሞ ዋየርለስ ማይኮች እንደ DJI ማይክ እንደዚህ ሆሊላንድ ብትሉ እንደነሱ አይነት ነገሮች ቢኖሩን የተመረጠ ነው። ያንን ማንም የሚጣላ የለም በእርግጠኝነት። ግን እጃችን ላይ ባለው ነገር ተጠቅመን ግን ተአምር መስራት እንደምንችል እዚህ ጋር አረጋግጬ ልነግራችሁ እወዳለሁ። በጣም ብዙ አሁን ላይ የምታዩቸው ቲክቶከሮች፣ አሁን ላይ የምታዩቸው ዩቲዩበሮች፣ ትላልቅ ዩቲዩበሮች በጣም እዚህ ግባ በማይባል ስልክ ነው ጀምረው እዚህ ደረጃ የደረሱት እና ለዩቲዩብ ሊነግራችሁ ይችላል። ይሄንን ወይም ደግሞ ቻናል ላይ ብትገቡ ወይም ፖድካስት ያቀረበው ላይ ብትገቡ በጣም በምን አይነት ስትራግል ውስጥ አልፎ እዚህ ደረጃ እንደደረሱ ትመለከታላችሁ። አብዛኛው ቲክቶከር አሁን እነ ቤኪያራ ኪሎ ምናምን ነገር ብትመለከቱ በሰው ስልክ ነበረ ቪዲዮ የሚቀርጹት። ምንም እዚህ ግባ በማይባል ስልክ እየተበደሩ እየቀረጹ ነበር ፖስት የሚያደርጉት። ስለዚህ እናንተ ኦሬዲ እጃችሁ ላይ ይሄን ቪዲዮ የምትመለከቱበት ስልክ ካላችሁ በእርግጠኝነት በደንብ ኮንቴንት መስራት ትችላላችሁ ማለት ነው። ከናንተ የሚያስፈልገው ፍላጎት ይሄ አንገብጋቢ የሆነ ይሄ በርኒንግ ዲዛይር ይሉታላችሁና ያ ዲዛይር ካላችሁ ምንም የሚያስቆማችሁ ነገር የለም። ነው ይሄንን ላሟላ ሪንግ ላይት ልግዛ እንደዚህ ማይክ ይኖረኝ ስቱዲዮ የሚያምር ትልበል ምናምን የምትሉ ከሆነ ግን it will take time እና አይዲያችሁን ፌድ አውት እያደረገ ያንን ነገር እስክትሉ ድረስ እየሰለቻችሁ ትሄዱና ነገን እየወለደ መቼም ሳታደርጉት እየተቀደማችሁ ትሄዳላችሁ። እውነት ለመናገር እኔ በጣም ከሚቆጩኝ ነገሮች አንዱ እንደዚህ እቃ ሳላሟላ እንትን ሳይኖረኝ አልጀምርም ምናምን ብዬ ያሳለፍኳቸው ጊዜዎች አሁን ላይ በጣም ነው የሚቆጩ። ስለዚህ እናንተም ማድረግ ያለባችሁ ነገር እጃችሁ ላይ ባለው ነገር ጀምሩ። አይዲያ ምንም የአይዲያ እጥረት ያለበት ሰው አለ ብዬ አላስብም። አንድ ነገር ሶሻል ሚዲያ ላይ ልትነግሱበት የምትችሉት ነገር ቢኖር being yourself ራሳችሁን መሆን ብቻ ነው። የትኛውንም ሰክሰስፉል የምትሉትን ዩቲዩበር ሰክሰስፉል የምትሉትን የሶሻል ሚዲያ ሰው ብታመጡ ትልቁ ሚስጥራቸው ራሳቸውን መሆናቸው ብቻ ነው። ስለዚህ ራሳችሁን ሆናችሁ የምትወዱትን ነገር እያደረጋችሁ መቅረጽ፣ ያንን ነገር ፖስት ማድረግ በጣም ቤዚክ የሆነ ኤዲቲንግ ስኪል ያስፈልጋችኋል። ያንን ደግሞ አሁን ዩቲዩብ ላይ ብትገቡ እልፍ 2 ሰዓት ብትሰጡት በቀን በሳምንት ውስጥ
ማስተር ማድረግ ትችላላችሁ። ኤዲቲንግ ካፕከት በጣም በቀላሉ መማር የምትችሉት ነገር ነው እና ይሄ ነገር አሁን ላይ ምንም ሐሳብ ሊሆንባችሁ አይገባም። እንዳልኩት ከናንተ የሚያስፈልገው ይሄ በርኒንግ ዲዛይር ብቻ ነው የሚያስፈልገው ሶሻል ሚዲያ ለመጀመር። በእርግጠኝነት አይታችኋል እስካሁን ድረስ ምን ያህል ሰው ላይፉን እንደቀየረ ተመልክታችኋል። ስለዚህ ከናንተ ማድረግ ያለባችሁ አሁን እጃችሁ ላይ ባለው ነገር ነገ ዛሬ ሳትሉ ቁጭ በሉና ራሳችሁን ቅዱ፣ ተመልከቱት፣ ኤዲት አድርጉት፣ ፖስቱት። ጀስት ወይ ከፍሬንዳችሁ ጋር ስታወሩ ሊሆን ይችላል። እንደ መጀመሪያ ያህል ከየት ልጀምር የሚል አይዲያ ከጠፋባችሁ ጀስት ቶክ ቱ ዮር ፍሬንድ አስቀምጡና አውሩ። የሁለታችሁን ኮንቨርሴሽን ሌላ ጊዜ እንደምታወሩት ሼር አድርጉ፣ ተጠያየቁ። ላይፍ ኤክስፒሪየንሳችሁን ያሳለፋችሁትን ነገር ስለምትወዱት ነገር ፊውቸራችሁን እነዚህ ነገሮች ሼር በማድረግ ብቻ ኮንቴንት መስራት ትችላላችሁ። ኮንቴንት ኮፒ ማድረግ በጣም ሀገራችን ላይ ሆነ በውጭ ዓለም የተለመደ ነገር ነው። ኮንቴንት ኮፒ ማድረግ ምንም ችግር የለው። ከማን አሪፍ ከምትሉት አይዲያ ትሬንድ ከሚያደርጉ ነገሮች ኮፒ ያደረጋችሁ እናንተ በራሳችሁ መንገድ በራሳችሁ ፐርስፔክት እንትን እየቃኛችሁት እንደገና ያንን ነገር እያቀረባችሁ ስቲል መንገስ ትችላላችሁ ሶሻል ሚዲያ ላይ። ስለዚህ በእርግጠኝነት ቻትጂፒቲን ብትጠይቁ አይዲያ በምትወዱት ነገር ዙሪያ በጣም ብትጠይቁ ጀነሬት ያደርግላችኋል። ጄሚናይን ብትጠይቁ እንደዛው። ኤአይ በመጠቀም አሁን ላይ ምንም የአይዲያ እጥረት ሊያጋጥማችሁ እንደማይችል ታውቃላችሁ። አንድ የምትወዱትን ነገር በዚህ ዙሪያ ላይ ዩቲዩብ መስራት ፈልጋለሁ፣ በዚህ ዙሪያ ላይ ሾርት ቪዲዮ መስራት ፈልጋለሁ ምናምን እንደዛ አይነት ነገሮችን እየጻፋችሁለት ጄሚናይ ደግሞ በአማርኛም በደንብ ፕላትፎርም ነው የሚነግራችሁ። ስለዚህ እንደዛ ነገር እያስገባችሁ ብትጽፉለት እሱ በቃ ምንም ሰርታችሁ ማጨርሱት አይዲያ ያካፍላችኋል። ስለዚህ ከናንተ የሚጠበቀው ራሳችሁን ዝግጁ እስክታደርጉ መጠበቅ አይደለም፣ ቀጥታ ወደ አክሽን መግባት ነው። መቼም ዝግጁ ልትሆኑ አትችሉም። you'll never be ready። ዛሬ ዝግጁ አይደለሁም፣ ቆይ ይሄንን ልጠብቅ፣ ቆይ እስቲ ቀጣይ ወር እንትን ልበል፣ ቆይ ይሄንን ላሟላ ምናምን የምትሉ ከሆነ it will never happen። ስለዚህ ማድረግ ያለባችሁ go do it። ምንም አታስቡ። በቃ አይዲያ የለኝም የምትሉ ከሆነ እንዳልኳችሁ ጄሚናይ ላይ ግቡ፣ የምትወዱትን ነገር ጻፉለት። በዚህ ዙሪያ ላይ ዩቲዩብ መስራት ፈልጋለሁ፣ በዚህ ዙሪያ ላይ ሾርት ኮንቴንት መስራት ፈልጋለሁ ብላችሁ ጻፉለት። ከዛ በኋላ እርሱ የሚሰጣችሁ ነገር በጠቅላላ ተዘጋጁበትና ቀረጹ። ሲምፕል አዛት ምንም ነገር ይሄ ጂኒ ጃንካ ምናምን ነገር አታብዙ። በቃ ጀምሩ፣ ስሩት። ከዛ በኋላ ያለውን ነገር እዩ፣ ፕሮግረሳችሁን እዩት። ደግሞ የሚመጣው በለውጥ ነው፣ በሂደት ነው የሚመጣው፣ በድግግሞች ነው የሚመጣው ፐርፌክሽን። ስለዚህ ፐርፌክት እንዲሆን አትጠብቁ። የመጀመሪያ ቪዲዮዎች it could be crappy ምንም ነገር እንትን ሊሆን ይችላል፣ ሜሲ ሊሆን ይችላል ምናምን፣ ኤዲቲንጋችሁ ቪዲዮአችሁ ጥራቱ ምናምን የወረደ ሊሆን ይችላል። ግን ያው እንዳያስቆማችሁ፣ ምንም ነገር ቢሆን እንዳያስቆማችሁ። ስለዚህ ይሄ በጥራቱን ያላችሁ የቪዲዮ ካሜራ ሻይ ልትሆኑ ትችላላችሁ ምናምን ነገርና ያ ነገር እንዳያስቆማችሁ እናንተ ጀምሩት። ከዛ በኋላ ያለውን ነገር ያሻሻላችሁ፣ ከዛ ከስተታችሁ የተማራችሁ፣ ከኮሜንት ሰው ከሚሰጣችሁ ነገሮች ምናምን ያሻሻላችሁ ወደ ፐርፌክሽን ትመጣላችሁ። በቀጣይ ቪዲዮ ደግሞ ሌሎች አይዲያዎችን ይዤላችሁ እመጣለሁኝ። በድጋሚ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ የደውል ምልክቱን አብሩ። አመሰግናለሁኝ።